አወዛጋቢ ናቸው። ራሳቸውን ዘ ስፔሻል ዋን ወይንም ምርጡ ብለው ይጠራሉ። በርካታ የእግር ኳስ አካላት በአወዛጋቢ ድርጊታቸው ጉድ የሚያስብል አነጋገራቸው ከዛም አልፎ ደስ ሲላቸው ከደጋፊ ጋርና ከተጫዋቾች ጋር ሲያሻቸው ደግሞ ከተቃራኒ አሰልጣኞችና ከዳኞች ጋር የሚገቡት ሰጣ ገባ የሚታወስ ሲሆን እኚህ ራሳቸውን ዘ ስፔሻል ዋን ብለው ወይም ምርጡ ብለው የሚያሞካሹት ጆዜ ሞሪኖ እንደለመዱት አወዛጋቢና አነጋጋሪ ድርጊት በማድረግ የዓለምን ሕዝብ አስገርመዋል። በመሆኑም በርካታ ዓለም ላይ ያሉ የስፖርት የቴሌቪዥንና የሬዲዮ ጣቢያዎች እንዲሁም ስፖርታዊ ጋዜጣዎች፣ መጽሔቶችና ድረገጾች በስፋት በዚህ ሳምንት በፌነርባቼና በጋላታሳራይ ጨዋታ ላይ ጉድ የተባለውን የጆዜ ሞሪኖ አስገራሚና አስደንጋጭ ድርጊት አስቃኛችኋለሁ። እናንተም እንደተለመደው ቻናሉን ሰብስክራይብ፣ ዝግጅቱን ደግሞ ላይክ እና ሼር በማድረግ ለወዳጅ ጓደኞቻችሁ በማድረስ ቤተሰብ ይሁኑ በማለት ጀምረን ወደ ነበረው ጉዳይ እንመለሳለን። አነጋጋሪው አሰልጣኝ ጆዜ ሞሪኖ የአሰልጣኝነት ስኬታቸውን በብዙዎች የሚያስቀና ነው። ሰውየው በ2004 ፖርቶን እየመሩ የአውሮፓ ቻምፒየንስ ሊግን በማሸነፍ ነው ራሳቸውን ለገበያ ያቀረቡት። ወዲያውኑ የቸልሲ ለውጥ አብዮት የተቀላቀሉት ጆዜ በእንግሊዝ ፕሪሚየር ሊግ ከወቅቱ ኃያላን የነበረው የፈርጉሰን ማንቸስተር ዩናይትድ እና በቬንገሩ አርሰናል በላይ ለመሆን ጊዜ አልወሰደባቸውም። በመጡበት ዓመት ቸልሲን የፕሪሚየር ሊግ አሸናፊ ያደረጉት። በቸልሲ በሁለት ዓመት የተከፈለው ቆይታቸው ፕሪሚየር ሊጉን ጨምሮ ሌሎች የውስጥ ውድድሮች በተደጋጋሚ ክለቡን ዋንጫ አስነስተው አንግሰውታል። ፖርቹጋላዊ አሰልጣኝ በጣሊያኑ ኢንተር ሚላን የአውሮፓ ቻምፒየንስ ሊግ ጨምሮ ሌሎችን ዋንጫዎች አሳክተዋል። ወደ ስፔኑ ተጉዘውም በኃያሉ ሪያል ማድሪድ የራሳቸውን አሻራ አስቀምጠዋል። ወደ እንግሊዝ ተመልሰው ማንቸስተር ዩናይትድንና በጣሊያን ሮምን አሰልጥነዋል። ሰውየው ካሰለጠኗቸው ክለቦች ከቶተንሃም ውጪ ዋንጫዎችን ማንሳት የቻሉ የውጤት ተምሳሌት ናቸው። ከነዚህ ሁሉ ስኬታቸውን በስተጀርባ ጆዜ አወዛጋቢ ድርጊታቸውና ንግግራቸው ይቀድማል። በእንግሊዝ ፕሪሚየር ሊግ የፈርጉሰንና የቬንገር የሚዲያ ተፈላጊነት የቀለበሱት ሞሪኒዮ በተለይ ከቬንገር ጋር አንገት ለአንገት እስከ መተናነቅ ደርሰዋል። በተለያዩ ጊዜያት በፈረንሳይ በቃላት በመተቸት የሚታወቃሉ። በስፔን ቆይታቸው ከአሰልጣኝ እስከ ተጫዋች ያልተነኩሱት የለም። ሞሪኖ ቤቴ ለሚሉት ቸልሲም የሚመለሱ ሰው አይደሉም። የማንቸስተር ዩናይትድ አሰልጣኝ ሆነው ቸልሲን በገጠሙባቸው ጨዋታዎች የቸልሲ ምክትል አሰልጣኝን እገላለሁ ብለው ተነስተውም ነበር። ሰውየው አሁን በቱርክ ይገኛሉ። ፌነርባቼን እየመሩ ነው። አነጋጋሪው አሰልጣኝ በቱርክም የሚዲያ ሙቀት ሆነው ቀጥለዋል። ሞሪኖ ቱርክ እግራቸው እንደረገጠ ይሄ መለያ ደሜ ነው ብለው ለሚዲያዎች ርዕስ ሰጡ። ከሳምንታት በፊት በተቀናቃኛቸው ጋላታሳራይና ፌነርባቼ ጨዋታ ሞሪኖ በጋላታሳራይ ጥቁር ተጫዋቾች ላይ የዘረኝነት ስድብ ሰንዝረዋል ተብለው ተከሰውም ነበር። ጥፋተኛ ተብለው ቅጣት ተጥሎባቸዋል። እሳቸው ግን ከአፍሪካውያን ተጫዋቾች ጋር ያለኝን መልካም ግንኙነት ለማደፍረስ የተደረገ ሴራ ነው ብለው አጣጥለውት ነበር። እንደ ፈርስት ስፖርት መረጃም እነ ዲዲየር ድሮግባን የመሳሰሉ የድሮ ከዋክብቶችን ሞሪኖ መቼም ቢሆን ዘረኛ ሊሆን አይችሉም ብለው ሞግተውላቸዋል። አወዛጋቢነት መለያ ያደረጉት ሞሪኖ አሁንም በአዲስ ክስተት ዓለምን እያነጋገሩ ነው። በዚህ ሳምንት ቡድናቸውን ፌነርባቼ ከጋላታሳራይ ጋር ተጫውቶም ነበር። ከጨዋታው ቡድናቸው 2-1 የተሸነፈባቸው ጆዜ የጋላታሳራዩን አሰልጣኝ ኦካር ብሩክስን አፍንጫቸውን ጎትተው ሜዳ ላይ በመዘረር ሜዳውን ወደ ጸብ ቀይረውታል። ጆዜ ለድርጊታቸው ቅጣት ሊጠብቃቸው እንደሚችል ይጠበቃል። በጨዋታው ከሁለቱ ቡድኖች 3 ተጫዋቾች በቀይ ካርድ እንደወጡም የቅርብ ቀናት ትዝታችን ነው።